ከጥቂት ዓመታት በፊት የደረቅ ቆሻሻ መሰብሰብ ስራችን አድካሚና ባህላዊ በሆነ መንገድ ነበር። እናቶች ቆሻሻን በጀርባቸው፣ ወጣቶች በጭንቅላታቸው በመሸከም ለዘርፈ ብዙ የጤና እክሎች ተጋላጭ ነበሩ። በሂደት ግን በየቤቱ የሚሰበሰበውን ደረቅ ቆሻሻ በእጅ ጋሪ፣ በባጃጅ እንዲሁም አሁን ላይ ዘመናዊ በሆኑ ተሽከርካሪዎችና ኮምፓክተር ማሽኖች በመሰብሰብ እያጓጓዙ ይገኛል። ገቢያቸውም ከዕለት ወደ ዕለት እየጨመረ መጥተዋል። ጽዳት ለውበት ይላል። ፈጠን ፈጠን እያደረጋቸው አውጡ ቆሻሻውን ይላል። ከጥቂት ዓመታት በፊት በከተማዋ የሚመነጨው ደረቅ ቆሻሻ በአግባቡ ሳይለይ ስርዓቱን ባልጠበቀ መንገድ በየቦታው ይዝረከረክ ነበር። በዚህ ምክንያትም በሰውና በእንስሳት ጤና ላይና ለአካባቢው ስነ ምህዳር የሚያስከትለው ዘርፈ ብዙ ተጽዕኖ ከባድ ነበር። አሁን ግን በየቦታው በሕገ ወጥ መንገድ የሚዝረከረከውን ደረቅ ቆሻሻ ለማስቀረትና ሳይንሳዊ በሆነ መንገድ ለማስወገድ ዘመናዊ የቅብብሎሽ ጣቢያ በመገንባት የቆሻሻ አወጋገድ ስርዓቱ እየተሻሻለ መጥቷል።